ሰላም ውድና የተከበራችሁ የአፍላ ፍቅር ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ሰላምታችንን እናቀርባለን። ዛሬም እንግዲህ የአፍላ ፍቅር ክፍል 206ን ይዘንላችሁ መጥተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዲህ በዛሬው ክፍል ላይ በጣም አጓጊ ነገሮች ተከስተዋል። ቦቼ የት ነው ያለው? ቦቼ ለምን ድጋሚ አይመጣም? ቦቼ ናፍቆናል የሚሉ ብዙ ኮሜንቶች አንብበናል። ታዲያ ስለ ቦቼም የምንላችሁ አዲስ ነገር አለ። ቦቼ ምን ደረጃ ላይ ይገኛል? ቦቼ ምን ደረጃ ላይ ደረሰ? ለምንስ እስካሁን ክፍሎቹ ላይ አልታየም? ለምን ከሄደበት እስካሁን አልተመለሰም? የሚለውን ነገር በአጭሩ የምናሳያችሁ ይሆናል። አብራችሁን እንድትቆዩ ጋብዛለሁ። ታዲያ በዚህ ክፍል ላይ በጣም ብዙ ነገር አለ። በዚህ ክፍል 206 ላይ በጣም ብዙ ክፍል አለ። ያንም ደግሞ ለመመልከት እባካችሁ የናንተ እገዛ የናንተ አብሮነት አይለየን። ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ስር ስለ ቦቼም ይሁን ስለ ሁሉም ሰው ሀሳብ አስተያየታችሁን የተሰማችሁን ነገር ሁሉ ብታሰፍሩ እንደ ልመና ሳይሆን ልክ እንደ ፍቅር ግብዣ አድርጋችሁ እንድትቀበሉትና ሰብስክራይብ እንድታደርጉ እንዲሁም ደግሞ ላይክ ማድረጋችሁ ደግሞ ለብዙ ሰው እንደሚደርስ አስባችሁ ላይክ ስታደርጉ ደግሞ ብዙ ሰው ጋር ይደርሳል። ታዲያ ላይክ ስታደርጉ ብዙ ሰው ጋር ስለሚደርስ እባካችሁ ላይክ አድርጉ። እንዲሁም ደግሞ ኮሜንት ስር ላይ ሀሳብ አስተያየታችሁን ስጡ። ምንድነው የጎደለው? ምንድነው ምን መጨመር አለበት አፍላ ፍቅር ላይ የሚለውን ነገር ከእናንተ ከተወያይተን እኛው ነን መልስ የምንሰጠው። እኛው ነን ለእናንተ የሚያስፈልገውን ነገር እዚህ ክፍል ላይ ማን ጎደለ፣ እዚህ ክፍል ላይ ማን አነሰ የሚለውን ነገር እኛው ለእናንተው ነው መልስ የምንሰጠውና ስለዚህ በቻላችሁ መጠን ሀሳብ አስተያየታችሁን ከመስጠት ወደ ኋላ እንዳትሉ። እንዲሁም ደግሞ ለብዙ ሰው እንዲደርስ ሼር እንድታደርጉ ለወዳጅ ዘመዶቻችሁ ሼር እንድታደርጉ እንጋብዛለን። የዛሬውን ክፍል እንጀምራለን። የዛሬው ክፍል ላይ እንግዲህ ባለፈው ክፍል 205ን ያላያችሁ ገብታችሁ ዩቲዩብ ቻናል ላይ ማየት ትችላላችሁ። 205 ላይ ምን ተፈጠረ የሚለውን ነገር በትላንትናው ዕለት በሰራሁበት ቪዲዮ ላይ በጣም ብዙ ነገር ዳስሼ ብዙ ነገር ለእናንተ ሪቪው አድርጌ አቅርቤ ያለው። አሁን ደግሞ 206 ላይ ምን ይከሰታል የሚለውን ነገር በአጭሩ ለተመልካቾች ለእናንተ ለውድ ተመልካቾቻችን ለውድ የአፍላ ፍቅር ቤተሰቦቻችን የምናቀርብ ይሆናል። እንግዲህ ፈታ ዘና ብላችሁ መለከቱ የአክብሮት ግብዣችን ነው። ቦቼ ለምን ጠፋ የሚለው ነገር በጣም በብዙዎች ዘንድ ጥያቄ እየፈጠረ ይገኛል እና አንዳንድ ኮሜንቶችንም ሳይ ነበር። ቦቼ ካልመጣ ጭራሽ ይህን ድራማ የመመልከት ሀሳብ ምንም የለንም የሚል ብዙ ሀሳቦች እየተነሱ ይገኛሉ። ታዲያ ይህን ነገር ለመፍታት ለአንዴና ለመጨረሻ ጊዜ ለመፍታት እልባት ለማግኘት እኛ የተቻለንን ነገር እያደረግን ነው። በዚህ ክፍል ላይ ቦቼን መመልከት እንፈልጋለን። በዚህኛው ምዕራፍ ላይ አፍላ ፍቅር እንግዲህ ከምን ጊዜውም በላይ በዚህ ምዕራፍ ላይ በጣም በተጠናከረው ሁኔታ ቀጥሏል። ታዲያ የቦቼን መመለስ ደግሞ እጅጉን ተመልካቾች ፈልገዋል። ታዲያ ይሄን ነገር ማምጣት መቻል አለብን። የቦቼን መመለስ ማሳየት አለብን። በጣም እንፈልገዋለን እና ደግሞ በጣም ተናፍቀዋል። እንዲሁም ደግሞ ከሱ በተጨማሪ እነ ኤላ አሉ። እነ ኤላ በጣም ብዙ አድናቂዎች እያፈሩ ይገኛሉ በዚህ ሰዓት እና እነ ኤላንም ጨምሮ አሁን በዚህ ሰዓት በዚህኛው ምዕራፍ ላይ ብዙ ተዋናያን ጠፍተዋል። ብዙ ተዋናያን። ስለዚህ እነዚህ ተዋናዮች መመለስ አለባቸው ስንል በምክንያት ነው። ስለዚህ መመለሳቸውን በእጅጉ በጣም ጓግተን ነው የምንጠብቀውና እባካችሁ እናንተም ጉትወታችሁ አይለየን። ምክንያቱም እናንተ ስትጎተጉቱ እናንተ እንዲህ ሆኗል እንዲህ ተፈጥሯል ስትሉ ነው ብዙ ነገሮች እየተስተካከሉ የሚመጡ። ታዲያ የእናንተ ጉትጎታ የሚቀንስ ከሆነ የእናንተ ጉትጎታ እየቀነሰ እየወረደ የሚመጣ ከሆነ ምኑን ተመልካች ሆነ ታዲያ? ስለዚህ በተቻላችሁ መጠን አብሮነታችሁ እገዛችሁ ከኛ አይለይ። ከናንተ የሚጠበቀው ነገር አንድ ነው። በቃ እሱም ለኛ የተቻላችሁን ነገር ማድረግ፣ ለኛ የተቻለውን ነገር መፈጸም ነው ያለባችሁ። ስለዚህ ያን ነገር ማድረጋችሁን ያን ነገር ከጊዜ ወደ ጊዜ ጉትጎታችሁን ይሄ ጭንቀታችሁን ሀሳባችሁን ማካፈላችሁ በጣም ለኛ ይጠቅመናል እንጂ አይጎዳንም። ስለዚህ
ሀሳብ አስተያየታችሁን ስጡን እስቲ። እንዲህ ነው እንዲህ ይሄ ጎሏል፣ ይሄ ይጨመር፣ እዚህ ጋር ይሄ ጎሏል፣ እዚህ ጋር አሁን ለምሳሌ የቦቼን ሀሳብ ያነሳችሁት ዝም ብላችሁ አይደለም፣ የጎደለ የሆነ ነገር ስላለ ነው። ስለዚህ የቦቼንም ጭምር የሌሎቹንም ሰዎች ጭምር ለመመለስ የእናንተ ጉትጎታ ያስፈልጋል። ስለዚህ ይህን ነገር አጠናክረን መቀጠል አለብን ብዬ አስባለሁ እና ከዛ ባለፈ ደግሞ ምን ተከሰተ በሱ ላይ ምን ተከሰተ የሚል ሀሳብ በጣም እያየው እገኛለሁ እና ምንም አልተከሰተም ሞቶ ነው ወይ ምናምን የሚል ሀሳብ አለ። እንግዲህ አልሞተም፣ ማንም ሰው የሞተ ሰውም የለም፣ ምንም የተፈጠረ ነገር የለም። ስለዚህ ብዙ በዛ ጉዳይ ላይ ጭንቀትም ሆነ ሀሳብ አያስፈልግም ብዬ አስባለሁ። ታዲያ ስትጨናነቁ ይሄ ያልሆነ ሀሳብ ውስጥ ስትገቡ ራሳችሁን ነው የምትጎዱት። ለእኛ ሀሳባችሁን መስጠት በኮሜንት ስር ማስፈር ነው እንጂ ያለባችሁ እንትን ማለት የለባችሁ። ታዲያ አፍላ ፍቅር በጣም ተወዳጅነቱ እየጨመረ ነው። በጣም ተወዳጅነቱ እየጨመረ ነው። የምር ከጊዜ ወደ ጊዜ አሁን ከተጀመረ ራሱ ብዙ አመት ሆኖ፣ ታዲያ ከጊዜ ወደ ጊዜ የሀሳብ ግጭት አለ እና ያን ነገር መፍታት ቢቻል ይሄ ደግሞ ምንድነው ከደራሲው ጋር ወይ ከአቅራቢው ጋር ተጣልቶ ነው ወይ ቦቼ የሚል ሀሳብ አለ። ታዲያ ይሄን ሀሳብ ላብራራላችሁ። ከደራሲዎቹ ጋር የተጣላበት ምንም አይነት ሪዝን የለም ብዬ አስባለሁ። ለምን ይጣላል? ባይጣላም ደስ ይለናል። ከተጣሉ መታረቅ እየተቻለ መፍታት እየተቻለ ብዙ ርቀት መሄድ አያስፈልግም። በጣም ብዙ ርቀት እየሄድን እንገኛለን እና በዛ ልክ በዛ ደረጃ መዳረስ የለብንም ብዬ አስባለሁ። ታዲያ ይሄን ነገር ከጊዜ ወደ ጊዜ እየፈታን እያጠናከርን መሄድ አለብን ብዬ አስባለሁ። ታዲያ አንዳንድ ደግሞ የተነሱ ሀሳቦች አሉ። የሚጨመሩ አክተሮች አሉ ወይ? እሱ ላይ የኔ ሀሳብ የሚጨመሩ አክተሮች አሉ ብዬ አላስብም። ከዚህ በኋላ ይጨመራሉ አፍላ ፍቅር ላይ እንመለከታቸዋለን ብዬ ማስባቸው አክተሮች ይኖራሉ ብዬ አላስብም። ስለዚህ ከጊዜ ወደ ጊዜ ደግሞ አፍላ ፍቅር እያደገ እየጨመረ ተመልካቹን መጠን እየጨመረ ነው እየሄደ ያለው። ታዲያ ይህ ነገር በጣም ያስደስታል። እንደ ተመልካች በጣም ደስ የሚል ነገር ነው። ምክንያቱም አንድ ነገር እያደገ በመጣ ቁጥር እድገቱም እየጨመረ በመጣ ቁጥር በጣም የሚሰራው ተመልካች ራሱ ደስተኛ ሆኖ ነው የሚሰራው። በጣም ደስተኛ ሆኖ ፈገግ እያለ እየተደሰተ ነው የሚሰራው እና ታዲያ ይሄን ድራማ ማስቀጠል ይሄን ድራማ ከተቻለው ከምን ጊዜውም በላይ ጎትጉተን እየጨመርን ነው መሄድ ያለብን ብዬ አስባለሁ። ታዲያ ይሄን ነገር እየጨመርን እየጎተጎትን እያሳደግን በሄድን ቁጥር በጣም ብዙ ሰዎች እየተማሩ በጣም ብዙ ሰዎች እያደጉ ይመጣሉና አሁንም ቢሆን በጣም ብዙ ሰዎች በአፍላ ፍቅር የተነሳ ብዙ ሰዎች እያደጉ ይገኛሉ እና ይሄን ነገር ደግሞ አሳድገን ይሄን ነገር ጨምረን መሄድ አለብን ብዬ አስባለሁ። እንደኔ በጣም አፍላ ፍቅር የምጠብቀው ነገር አለ። አፍላ ፍቅር የምናስበው ነገር አለ። ታዲያ ይሄን ነገር ማስቀጠል አለብን ብዬ አስባለሁ። ታዲያ እንደ ተመልካች መጨመር ያለብን ነገር ጨምረን ማሳደግ ያለብን ነገር አሳድገን ጨምረን ከፍ ባለ ደረጃ መመልከት አለብን ብዬ አስባለሁ። ታዲያ ይሄን ነገር ስናደርግ ይሄ ነገር ሲሆን ብዙ ጊዜ አንዳንድ ሰዎች የሚሰጡት ሀሳብ አለ። ማለት ለምንድን ነው ይሄ ነገር የሆነው? ለምንድን ነው ይሄን ነገር ማትጨምሩት? ለምንድን ነው ይሄ ነገር ማይሆነው ብላችሁ በጣም ብዙ ጊዜ ስታወሩ አይቻለሁና ያ ነገር መጨመር ነው ያለበት። ይሄ ሀሳብ ማንሳታችሁ ሀሳብ ላይ እንዲሁም ደግሞ ሀሳብ መጨመራችሁ እንዲሁም ደግሞ ሌሎች ነገሮችን ማድረጋችሁ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ተመልካች ከዚህ ባለፈ በጣም ብዙ ነገር ያያል። እንደውም ከሚሰራው ሰው ይልቅ ከዳይሬክተሩም ይልቅ ተመልካች ላይ ነው ብዙ ነገር ያለው። ታዲያ ይሄን ነገር ማሳደግ እንደ ተመልካች ከፍ ባለ ደረጃ ማድረስ አለብን እንጂ ዝም ማለት የለብንም ብዬ አስባለሁ። ታዲያ ተመልካች የሚያየው አንግል አለ። በቃ ከሁሉም ነገር ከዳይሬክተርም በላይ ተመልካች የሚያየው አንግል አለ። ስለዚህ ያን አንግል ተመልክተን ያን አንግል አይተን ማሳደግ አለብን ብዬ አስባለሁ። መጨመር አለብን ብዬ አስባለሁ። ታዲያ ይህን ነገር በጨመረን ቁጥር ይህን ነገር ባሳደግን ቁጥር በጣም ብዙ ነገር እየተሻሻለ እየጨመረ ይመጣልና የእናንተም አብሮነት የእናንተም ከኛ ጋር መሆን
መቀጠል አለበት ብዬ አስባለሁ። ማቆም የለባችሁም። ከኛ ጎን መሰለፋችሁን፣ ከኛ ጎን መሆናችሁን፣ ከኛ ጎን እንዲሁም መከራከራችሁን፣ ስለ ሀሳባችሁ፣ ስለ ትጋታችሁ በጣም ነው የምናመሰግነውና እንደ ተመልካች በጣም እኮራባችኋለሁ እና በጣም ከዚህም በላይ መጠናከር አለበት። የእናንተ ጉትጎታ፣ የእናንተ ነገር፣ የእናንተ ጉዳይ የኛ ጉዳይ ነው ብዬ አስባለሁ። ስለዚህ እንደ አፍላ ፍቅር ቤተሰብ ደግሞ አፍላ ፍቅርን ከተቻለ በአዲስ መልኩ በቴሌቪዥንም ቢሆን በተለያየ ነገርም ቢሆን እያቀረብን እያሳደግን መሄድ አለብን ብዬ አስባለሁ። ታዲያ ይህ ነገር እየተጠናከረ እየጨመረ በመጣ ቁጥር እኛው ነን ተጠቃሚ የምንሆነው፣ እኛው ነን እድገቱን የምናገኘው ብዬ አስባለሁ። ታዲያ ይሄ ነገር በተጠናከረ ቁጥር ማንም ሰው አይጎዳም። ማንም ሰው አይጎዳም። ሀሳባችሁን በሰጣችሁ ቁጥር ማንም ሰው አይጎዳም። ለምን ይጎዳል? ማንም ሰው አይጎዳም እና ከቻላችሁ ሀሳባችሁን በጣም ማጠንከር አለባችሁ ብዬ አስባለሁ። እና ሀሳባችሁን ስታጠነክሩ ደግሞ ምንም አይነት ይሄ ፍርሃት ሊሰማችሁ አይገባም እና በተቻላችሁ መጠን አሪፍ ነገር እንድንመለከት ሀሳብ አስተያየታችሁን መስጠታችሁን እንዳታቆሙ። ምክንያቱም ሀሳብ አስተያየት ስትሰጡ ማንንም እየጎዳችሁ አይደለም፣ ወይም ማንም እየተጎዳ አይደለም። ሀሳብ አስተያየታችሁን ስትሰጡ ማንም ሰው እየተጎዳ አይደለምና ሀሳባችሁን ስጡ፣ ሀሳብ አስተያየታችሁን ስጡ። ስለዚህ ያ ነገር ተጠናክሮ መቀጠል አለበት ብዬ አስባለሁ። እንዲሁም ደግሞ አዳዲስ ተዋናዮች ይጨመራሉ ወይ ተብሎ የተነሳው ሀሳብ ደግሞ አለ። አዳዲስ ተዋናዮች ከዚህ በኋላ ይጨመራሉ የሚለው ነገር በደራሲው አይን ላይ የተወሰነ ነው የሚሆነው። ምክንያቱም ደራሲው የሚፈልጋቸው አይነት ተዋናዮች ካሉ ከዚህ በኋላም የመጨመር ነገር እየሰፋ እያደገ ይመጣል እንጂ አይቀንስም ብዬ አስባለሁ። ስለዚህ ደራሲው ላይ የተመሰረተ ነገር ነው። ደራሲው ምን አሰበ? ደራሲው ለሀሳቡ የሚሆነኝ ሰው አግኝቷል። አሁን ለምሳሌ የሃና ካራክተር አለ አይደል? አፍላ ፍቅር ላይ ታዲያ የሃና ካራክተር መሆን ያለበትን ደረጃ እየሆነ እያደገ ይመጣል። የብሩክ ካራክተር አለ። አሁን ብሩኬ ከዚህ በፊት በደራሲው ሀሳብ ላይ በደራሲው ስነ ልቦና ላይ ተመስርቶ የተሰራ ካራክተር ነው አይደለ? ያ ካራክተር ደግሞ ከጊዜ ወደ ጊዜ እድገቶችን እያሳየ በሚመጣ ቁጥር ምንድነው ማድረግ ያለብን እኛ ራሱ እንደ ተመልካች ምን ማድረግ አለብን የሚለውን ነገር በእጅጉ የሚያመለክት የሚያሳይ ነው ብዬ አስባለሁ። ታዲያ ይሄን ነገር እያጠነከርን እየጨመርን በመጣን ቁጥር በጣም ብዙ ነገር እየጨመረ እያደገ ይመጣል ብዬ አስባለሁ። ታዲያ ይሄን ነገር ማሳደግ አለብን፣ መጨመር አለብን እና እንዲሁም ደግሞ ብዙ ጊዜ የሚነሱ ሀሳቦች አሉ። ለምንድነው አፍላ ፍቅር ብዙ ጊዜ ሰስፔንስ የሚያደርገን? ለምንድነው ብዙ ጊዜ እኛ በጣም ጓግተን ጠብቀን እነሱ በጣም እንትን ይሉብናል፣ ያጓጉናል። ለምሳሌ አሁን ክፍል 204 ላይ ነው አይደለ? በጣም አጓጊ ሁኔታ ላይ ነው ያለቀው። ታዲያ እንደዚህ አጓግተን ለምንድነው በየቀኑ ማይለቀቀው ብላችሁ ያነሳችሁት ሀሳብ በጣም ጥሩ ሀሳብ ነውና ይሄን ነገርም ማስቀጠል አለብን ብዬ አስባለሁ። ከጊዜ ወደ ጊዜ እያደገ እየጨመረ መሄድ አለበት ብዬ አስባለሁና እየጨመረ በመጣ ቁጥር ደግሞ በጣም ብዙ ነገር እያደገ እየጨመረ ይመጣልና የማንኛውም ሰው እድገት አይቆምም አይደለ? ማለት እንደዚህ ነው ተብሎ ማለት እንዲህ ይሄ ቦታ ላይ ይቆማል ተብሎ አይቆምም። ታዲያ ከጊዜ ወደ ጊዜ እየጨመርን እያሳደግን መሄድ አለብን እንጂ ማቆም የለብንም ብዬ አስባለሁ። ታዲያ እንደ አፍላ ፍቅርን የተለያዩ ክፍሎችን እየጨመርን የተለያዩ ክፍሎችን እያሳደግን መምጣት አለብን ብዬ አስባለሁ እና ይሄ ነው ከናንተ እንግዲህ የሚጠበቀው። ላይክ እያደረጉ ሰብስክራይብ የደውል ምልክቷን እየተጫኑ እንግዲህ በየጊዜው የሚደርሰውን የአፍላ ፍቅር ክፍል መኮምኮም ነው ያለባችሁ፣ መከታተል ነው ያለባችሁ እና ይሄ ነገር ነው የሚያጠነክረን ብዬ አስባለሁ እና ብዙ ጊዜ ሰዎች ይሳሳታሉ። ማለት አፍላ ፍቅር በጣም የጅል ነው፣ በጣም ይሄ በቃ ብዙ ነገሮችን እያበላሸ ነው፣ ኢትዮጵያ ውስጥ ብዙ ማይሆን ባህል እያሳደገ ነው ብለው የሚያወሩ ሰዎች አሉ። እነዚህ ሰዎች በጣም የተሳሳቱ ናቸው እና እናንተ መከተል ያለባችሁ ውስጣችሁ ውስጥ ያለውን ሀሳብ ነው ብዬ አስባለሁ። ታዲያ ይሄ ነገር እያደገ እየጨመረ በመጣ ቁጥር በጣም ብዙ ሰዎች እየተከታተሉ በጣም ብዙ ሰዎች እያዩ በመጡ ቁጥር በጣም ብዙ ነገር እየተፈጠረ ብዙ ነገር እያደገ ይመጣል። ታዲያ የእናንተ አብሮነት የእናንተ ጉትጉታ
አይለየን ብዬ አስባለሁ። ታዲያ እናንተ ለምን ጠፋ ለምን እንዲሆነ እያላችሁ በጣም ብዙ ጊዜ እያወራችሁ ነበረ። ታዲያ ይህን ነገር መቀጠል መጨመር ነው እንጂ ያለባችሁ መቀነስ የለባችሁም ብዬ አስባለሁ። ታዲያ ይህን ነገር እየጨመራችሁ እያሳደጋችሁ እና ከፍ ከፍ እያደረጋችሁ መምጣት አለባችሁ ብዬ አስባለሁ። እና ፈታ ዘና በሉልኝ እና አፍላ ፍቅር ከዚህ ኋላም በየጊዜው እየለቀቅን የምናቀርብላችሁ ይሆናል አፍላ ፍቅርን እና ከዚህ ኋላም በጣም ብዙ በተጠናከረ ሁኔታ ነው አፍላ ፍቅርን የምናስቀጥለው። አፍላ ፍቅርን ከፍ አድርገን አፍላ ፍቅር በደንብ እንዲታይ በዓለም ዙሪያ ላይ ከፍ እንዲል እንዲሁም ደግሞ በአማርኛ ብቻ አይደለም በእንግሊዘኛም በአረብኛም ስፔሻሊ በአረብኛ እንዲሰራ እናደርጋለን። ምክንያቱም አብዛኛው አረብ ሀገር ተመልካች ነው ያለውና በጣም እንዲሰራ እናደርጋለን። ብዙ ነገሮችን እያሳደግን እየጨመርን እንሄዳለን እና ይሄ ነው አፍላ ፍቅር 206 ላይ ያለው ሀሳብ። ታዲያ እናንተ አብሮነታችሁ አይለየን፣ እገዛችሁ አይለየን ብዬ በጣም ጥሪዬን ላቀርብ እወዳለሁ። ምክንያቱም የእናንተ እገዛ ሲኖር የእናንተ ሀሳብ ሲኖር እኛም የማደጉ ነገር እየጨመረ እያደገ ይመጣልና በጣም የእናንተን ሀሳብ የእናንተን ጉትጎታ በጣም እንፈልገዋለን እና እባካችሁ አትለዩን በጣም እንፈልጋችኋለን እና እባካችሁን ከጎናችን አትለዩን፣ ከጎናችን አትጥፉ፣ እባካችሁ እርዱን እንላለን። ከጎናችን ሁኑ። በቅርቡ ይመለሳል። በቅርቡ በዚህኛው ክፍል ይመለሳል ብዬ አስባለሁ። በዚህኛው ክፍል ይመጣል፣ በእርግጠኝነት ይመጣል፣ በእርግጠኝነት እና ይሄን ነገር ላሰምርለት እፈልጋለሁ። በእርግጠኝነት ይመጣል ብዬ አስባለሁ። ምክንያቱም ከዚህ በኋላም አዳዲስ ነገሮች እየተከሰቱ አዳዲስ ነገሮች እያደጉ ስለሚመጡ ከዚህ በኋላ ማደግ አለበት መጨመር አለበት ብዬ አስባለሁ እና ከዚህ በኋላ ምንም የሚያሰጋን ነገር የለም። እንትን ይሄ የሚያሳስበን ነገር የለም ብዬ አስባለሁ። ከዚህ በኋላ እየጨመረ እያደገ ነው የሚመጣው። ምንም የሚያሳስብ ነገር የለም። ተረጋግታችሁ ጠብቁ እንጂ እያደገ ይመጣል ብዬ አስባለሁ። ታዲያ ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ሰብስክራይብ አድርጎ ፋሚሊም የሆኑ ቤተሰብ መሆን ነው ያለባችሁ። ታዲያ ይህን ነገር ከእናንተ እንጠብቃለን። ከእናንተ እገዛችሁን አብሮነታችሁን እንጠብቃለን። ታዲያ ከጊዜ ወደ ጊዜ እያደገ እየጨመረ ፍላጎታችሁ እያደገ ነው እየመጣ ያለው። ታዲያ ይህን ነገር መቀጠል ነው ያለባችሁ እንጂ ማቆም የለባችሁም። ታዲያ ይህን ነገር አስቀጥሉ፣ ይህን ነገር ጨምሩ፣ ይህን ነገር በጣም እያሳደጋችሁ ሂዱ። ታዲያ ይሄ ነገር ባደገ በጨመረ ቁጥር በጣም ለኛም ብዙ ጠቀሜታ አለው፣ ለኛም ብዙ ነገር አለውና ይሄ ነገር እያደገ እየጨመረ በመጣ ቁጥር ደግሞ በጣም ለኛ ብዙ ነገር እየጨመረ ነው የሚመጣውና አፍላ ፍቅር በጣም ደስ የሚል ድራማ ነው። ከዚህም በላይ ከልጆቹ እንጠብቃለን። ከዚህም በላይ እንዲያደርጉ፣ ከዚህም በላይ እንዲሆኑ፣ በዓለም ዙሪያ ላይ እንዲተውኑ፣ በዓለም ዙሪያ ላይ ከፍ ብለው እንዲገኑ በአፍላ ፍቅር የተነሳ እንጠብቃለን። ብዙ ነገር እንጠብቃለን እና ከነሱ የነሱ እርዳታ እንግዲህ የነሱ በቃ ከፈለግነው ከየትኛውም ሙድ እያወጡን ያሉት እነሱ ናቸውና ስለዚህ እነሱ ከጎናችን መሆን አለባቸው። ከጎናችን ሲሆኑ ለእኛም በጣም ጥሩ ነገር ነው ብዬ አስባለሁና ታዲያ አፍላ ፍቅርን ከጊዜ ወደ ጊዜ እያሳደግን እየጨመርን እንመጣለን። አፍላ ፍቅር ክፍሎች እያደጉ እንዲሁም ደግሞ እየጨመሩ ይሄዳሉ። ከዚህ በኋላ ምንም የሚያሳስብ ነገር የለም። ምንም የሚያስጨንቅ ነገር የለም። ሁሉም ሰው በነበረበት ይመለሳል። ሁሉም ሰው ከዚህ በፊት እንደነበረው ክፍሎቹ በጣም እየተጠናከሩ ነው የሚመጣው። በጣም እየተጠናከሩ ይመጣሉና እየጨመርን መሄድ አለብን ብዬ አስባለሁ። ሰብስክራይብ አድርጉ፣ የቻናሉ ቤተሰብ ሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። እንግዲህ የደውል ምልክቷን በመጫን ፋሚሊ መሆን ይችላሉ። እንዲሁም ቀጣዩ ክፍል እንዲደርሳችሁ የደውል ምልክቷን ጫን አድርጓት፣ ላይክ አድርጉ፣ ኮሜንት ስር ሐሳብ አስተያየታችሁን ስጡ። ምን ይጨመር ምን ይቀነስ የሚለውን ነገር ሐሳባችሁን ስጡ። እንግዲህ ከናንተ ብዙ ሐሳብ እንጠብቃለን፣ ብዙ ነገር እንጠብቃለን እና እባካችሁ ሐሳባችሁን ስጡ። እባካችሁ ይሄ ነው ይሄ ይጨመር ይሄ ይቀነስ በሉ እና ይሄ ነው ሐሳባችን፣ ይሄ ነው
ምኞታችን ይሄ ነው ጉጉታችንና እባካችሁ ሀሳባችሁን ስጡ። በቀጣይ እስቲ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ይመቻችሁ።